ሶ እንግዲህ ዝም ብለን ዳሽቦርዷን በወፍ በረር ነገር አይተናታል። ማድረግ ያለብን ነገሮችንም በተወሰነ መንገድ አይተናል። አሁን ደግሞ ወደ ኢምፕሊሜንቴሽኑ ቀጥታ እንግባ። ኢምፕሊሜንቴሽኑን ስንሰራ ጀስት ሲምፕል ለማድረግ ዝም ብለን አንድ ፍሮንት ኤንድን ባክ ኤንድ ክሬት እናድርግና ፍሮንት ኤንዱም ሲምፕል ኤችቲኤምኤል ነገር እናድርገው። አሁን ላይ ፉሊ ኢኮሜርስ የሆነ እንትን መስራቱ አስፈላጊ ስላልሆነ ጀስት ዝም ብለን የተወሰኑ 2 3 4 አይተሞችን በሎካል ስቶሬጅ ላይ እናስቀምጣቸውና አዝን አቱ ካርት ምናምን የሚሉትን ነገር ሪፕሬዘንት እንዲያደርጉ አድርገን እናደርጋለን ማለት ነው። ከዛም በኋላ ያው ፔመንቱን እንዴት አድርገን እንደምናደርግ እናያለን። ባክኤንዱ ላይም እንደዚሁ ዝም ብለን ኤክስፕረስ አፓችን ኢኒሼት አድርገ ነው ዳታቤዝ የመሳሰሉት ነገር ይኖረናል። እሷን ጀስት ፎር ዴሞ ፐርፐዝ ኦንሊ እናስቀምጠውና ከዛም በኋላ እንዴት ነገሮች እንደሚሄዱ እናያለን ማለት ነው። ያን ለማድረግ መጀመሪያ ጀስት ፍሮንት ኤንድ ኤንድ ባክ ኤንድ የምትል 2 ፎልደር ክሬት እናድርግና ፍሮንት ኤንዳችን ላይ ጀስት አንድ ኢንዴክስ ኤችቲኤምኤል ይኑረን። እንደ ሆም ፔጅ የሚያገለግለን ማለት ነው። ከዛ ቀጥሎ ደግሞ ያው ዩዘራችን ኦተንቲኬትድ መሆን አለበት አይደለ? ዩዘሩ ኢንፎርሜሽኑ ስለሚያስፈልገን ሎጊን ኤንድ ሳይን አፕ የሚለው ይሄ ያስፈልገናል። ቀጥለን ዝም ብለን አንድ ደግሞ ካርት ፔጅ ክሬት እናድርግና እነዚህ ሶስቱ በቂ ናቸው። ፋይናሊ ፔመንቱ ሰክሰስፉል ከሆነ ደግሞ ዝም ብለን ሰክሰስ እንትን የምናሳይበት ሰክሰስ ፔጅ ኤችቲኤምኤል የምትለዋን ክሬት እናደርግ። እነዚህ በቂ ናቸው ለዴሞ ማለት ነው። ኢንዴክስ ኤችቲኤምኤላችን ላይ ጀስት ዝም ብዬ ለቻትጂፒቲ ድሮፕ አድርጌ ያገኘሁትን ጀስት እሱን ፔስት ላድርገውና ዲስከስ እናደርግበታለን ማለት ነው። it's just this one is a styling ምንም ነገር የለውም። ዝም ብለን አንድ 4 አይተም ነገር ድሮፕ አድርገናል። አይተም ቢ እስከነ ፕራይሳቸው ማለት ነው። ይሄኛው ጀስት ታርጌት አድርጎ በአይዲው ዲስፕሌይ እንዲያደርግ ብቻ የሚያደርግልን ነው ማለት ነው። ከዛም በኋላ ያው በተን ስላለው አርቱ ካርት የምትለው በተን ደግሞ ጀስት ሎካል ስቶሬጃችን ላይ እንድታረግልን ነው እንድታስቀምጥልን ነው የምንፈልገው ማለት ነው። እንትናችንን ካርት ላይ ይግቡ የሚባሉ ነገሮችን ዛት ወደ ካርት ፔጅ ስንሄድ ከዛች ደግሞ ከሎካል ስቶሬጅ ወስዶ ዲስፕሌይ አድርጎልን ወደሚቀጥለው ስቴፕ እንድንሄድ እንዲያደርገን ማለት ነው። ስለዚህ ይሄ ፕሪቲ ማች ጀስት ሲምፕል ስትሬት ፎርዋርድ የሆነ ነው። ፉሊ ኢኮሜርስ ሳይት ከምንሰራ ጀስት ለዴሞ ፐርፐዝ ነው። ምን ይመስላል የሚለውን ለማየት እዚህ ጋር ዲፎልት ብሮዘራችን ላይ እንክፈተውና ይህን ይመስላል ማለት ነው። ጀስት ሲምፕል ነው። እዚህ ጋር አድ ስናደርግ ካርቷ ላይም አድ ያደርጋል። እዚህ ጋር ፕራይሳቸው ናቸው ስላለ 3 አይተሞች አደርገናል። እዚች ጋር ጀስት አፕሊኬሽን ሎካል ስቶሬጅ ላይ ብንመጣ ካርት ውስጥ እነዚህ 3ቱ ናቸው ያሉት ማለት ነው። ይችን የምትሰራ ሲምፕል የሆነች ኢንዴክስ ነው የምንሰራው መንገድ። ይሄንን የሚያደርግ ይህን ሰርተናል። ኔክስት ደግሞ ጀስት ሎጊን ኤንድ ሳይን አፕ እንትን እናድርግ። ምክንያቱም ከገዛ በኋላ ወደ ካርት ሄዶ ቼክ አውት ሲያደርግ የዩዘር ኢንፎርሜሽን ያስፈልገናል አለ። ሎጊን ኤንድ ሳይን አፕ ማድረግ አለበት ማለት ነው። እሷን ሎጊን ኤንድ ሳይን አፕንም እንደዚሁ ጊዜ ለመቆጠብ ድሮፕ ላድርጋትና ኦል እነዚህ ሎጊን ኤንድ ሳይን አፑን ካርት ፔጅን ኤንድ ኤቭሪቲንግ ጀስት የምፈልገውን ነገር ፕሮምፕት እያደረኩ ነው እንትን ያደረኩት የጻፍኩት ነገር የለም። ስለዚህ እዚህ ጋም ተመሳሳይ ነው። ጀስት ስታይል አለው እዛው በስታይል ታግ ሎጊን ኤንድ ሳይን አፕ ፎርሙ አለ እዚህ ጋር እንደምናየው። ቀጥሎ ያው ባክኤንዱን ኮሚኒኬት የሚያደርግበት ነው። ይችን እንመጣባታለን ከጀርባ የምናዘጋጃት ናት። እነዚህ ያሉት ጀስቲስ ፕሪቲ ማች ኦልሶ ሳይን አፕ አድርገን ወደ ጀርባ የምንልክበት ወይም ደግሞ ሎጊን የምናደርግበት ነው ማለት ነው። ይሄኛው ደግሞ ማየት እንችላለን። ይሄንንም
እንደዚሁ ይሄን ይመስላል ማለት ነው። ሳይን አፕም ይሄን ይመስላል ማለት ነው። እነዚህን ያደረግናቸው እዛው ቻፓ ዶክመንቴሽን ላይ ስለሚያስፈልጉ ነው አይደል? ሜጀርሊ እነዚህ 3 ፊልዶች እዛ ጋር አሉን፣ ግን በዋነኝነት ፎን ነምበሩ እንፈልጋለን። እኛ ግን ፉል ዩዘር ኢንፎርሜሽኑን ስለምፈልግ እነዚህን አዘጋጅተናል ማለት ነው። ሳይን አፕ እና ሎጊን ፔጁ ይሄን ይመስላል። ቀጥለን ካርት ፔጃችንም እንደዚሁ ድሮፕ እናርጋት። ካርት ፔጃችን ሎጊን ካደረገ ዩዘራችን ነው ወደ ካርት ፔጅ ላይ ቼክአውት ማድረግ ያለበት። ቼክአውት እንዲያደርግ ነው ሎጊኗ እና ሳይን አፓ የምታስፈልገን ማለት ነው፣ ሪስትሪክት እንድታደርግልን። ቼክአውት ፔጃችንንም እንደዚሁ ብናያት እንደዚህ አይነት ነገር ይኖራታል ማለት ነው። ዘን እዚህ ጋ ይመጣና ያው አይተሞችን ካለ በኋላ ቼክአውት ሲል ወደዚህ ይመጣል ማለት ነው። ዩዘሩ ስላልሆነ ሎጊን እንዲያደርግ ወይም ሳይን አፕ እንዲያደርግ ይጠይቀዋል ማለት ነው። ከሆነ ግን ያው ቼክአውት እንዲያደርግ አላው ያደርገዋል፣ ወደ ፔመንቱ የመሳሰሉት እንትኖች እንዲሄድ ያደርጋል ማለት ነው። ያ እንዲያደርግ ደግሞ ባኪንዷን ሬጅስተር ማድረግ ስላለብን አንድ ጊዜ ባኪንዷን ደግሞ እንስራት ማለት ነው።